ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ይህ በዘጋቢ ሚዲያ ተዘጋጅቶ በመረጃ ቴሌቪዥን የሚቀርብላችሁ ዕለታዊ የዜና ዝግጅታችን ነው። ከመረጃዎቹ ጋር እኔ ኢየሩሳሌም መኮንን አብሬያችሁ ቆይታ አደርጋለሁ። እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። በቅድሚያም አበይት መረጃዎቹን በማጋራት ጀምራለሁ። በጋሸናና በገረገራ መስመር በተቀሰቀሰ ከባድ ውጊያ በአገዛዙ ሰራዊት ላይ ከፍተኛ ጉዳት መድረሱ ተገለጸ። በጋይንት መስመር የወጣው የአገዛዙ ሰራዊት ከፍተኛ የተኩስ ልውውጥ ካካሄደ በኋላ ጉዳት እንደደረሰበት ተሰምቷል። በገረገራ ስልታዊ መስመር ላይ የአገዛዙ ሰራዊት ያቀደው የልዩ ስምሪት ጉዞ መክሸፉ ተዘግቧል። በደቡብ ጎንደር ዞን በአንዳቤት ወረዳ በተፈጸመ ድንገተኛ የከተማ ውስጥ ጥቃት የአገዛዙ ኃይሎች ከባድ ጉዳት አስተናገዱ። የአገዛዙ ጽሕፈት ቤት መግለጫ የዜጎችን ደህንነት ችላ በማለት ላይ ያተኮረ ነው በሚል ትችት ቀርቦበታል። የዓለም ቁጥር 1 ቱጃር ኤሎን መስክ የአገዛዙን ገመና አጋልጧል። ዝርዝሩን ትሰሙታላችሁ። በሽራሮ ዙሪያ የሚገኙ የትግራይ ኃይሎች ወታደራዊ ካምፖች ላይ የድሮን ጥቃት መፈጸሙ ተሰምቷል። አብራችሁን ቆዩ። ወደ ቀዳሚው መረጃችን ስናልፍ በወሎ ቤተ አማራ የተኩስ ቀጠና ውስጥ በሚንቀሳቀሰው የሚኒሊክ እዝና በአገዛዙ ሰራዊት መካከል አዲስ የኃይል ግጭት መከሰቱን የእዙ የህዝብ ግንኙነት መምሪያ አስታውቀዋል። እንደ መረጃው ከሆነ ውጊያው የተቀሰቀሰው ከጋሸና ተነስቶ ወደ ገረገራ ስልታዊ መስመር ለመሻገር ይንቀሳቀስ በነበረው የአገዛዙ ሰራዊት ላይ በተሰነዘረ ድንገተኛ ጥቃት ነው። ይህንን የሰራዊቱን እንቅስቃሴ አስቀድሞ በመከታተል የፋኖ ኃይሎች የደፈጣ ጥቃት ማድረሳቸው የተገለጸ ሲሆን በአካባቢው ለሰዓታት የቆየ ከባድ የተኩስ ልውውጥ መደረጉ ታውቋል። የሚኒሊክ ዕዝ 106ኛ ኮር 22ኛ ክፍለ ጦር ባደረገው በዚህ ጥናታዊ ኦፕሬሽን በአገዛዙ ሰራዊት ላይ ከፍተኛ የሰው ኃይልና የቁሳቁስ ጉዳት ደርሷል። በጥቃቱ ወቅት ከ9 በላይ የሰራዊቱ አባላት ወዲያውኑ የተደመሰሱ ሲሆን ከ17 በላይ የሚሆኑት ደግሞ ከባድ ቁስለኛ መሆናቸው ተረጋግጧል። ውጊያው የተካሄደው ዛሬ ግንቦት 29 ቀን ከረፋዱ 2 ሰዓት አካባቢ በአርቢት ኪዳነ ምህረት አቅራቢያ ሲሆን የፋኖ ስምሪት የሰራዊቱን ቅድመ መከላከል አቅም ያዳከመ እንደነበር ከወጡት ሪፖርቶች ለመረዳት ተችሏል። የደረሰበትን የድንገተኛ ጥቃት መቋቋም ያቃተው የአገዛዙ ሰራዊት የተወሰኑ የሞቱና የቆሰሉ አባላቱን ይዞ ለመሸሽ መገደዱ ተገልጿል። ሰራዊቱ የቆሰሉበትንና የሞቱበትን አባላት ለማጓጓዝ በአካባቢው የሚገኙ የባጃጅ አሽከርካሪዎችን በኃይል አስገድዶ መጠቀሙን የዓይን እማኞች ጠቅሰው የእዙ ህዝብ ግንኙነት አመላክቷል። በአሁኑ ሰዓት በርካታ ቁስለኞች ወደ ኮን ሆስፒታል ተወስደው የሕክምና እርዳታ እየተደረገላቸው ሲሆን የአካባቢው ወታደራዊ ውጥረት አሁንም እንደቀጠለ መሆኑ ተነግሯል። በወሎ ቤተ አማራ የተኩስ ቀጠና ውስጥ በገረገራ ስልታዊ መስመር ላይ ለመስፈርና ይዞታዎችን ለመያዝ ከፍተኛ ዝግጅት አድርጎ ሲንቀሳቀስ በነበረው የአገዛዙ ሰራዊት ላይ የፋኖ ኃይሎች ጥቃት ማድረሳቸውን የወታደራዊ ምንጮች ገልጸዋል። ይህ የገረገራ መስመር በአካባቢው ላለው ወታደራዊ የበላይነትና የሎጂስቲክስ ዝውውር እጅግ ወሳኝ ቦታ እንደመሆኑ መጠን አገዛዙ ተጨማሪ የሰው ኃይልና የጦር መሳሪያዎችን በማስጠጋት ቀጠናውን ለመቆጣጠር ሲሞክር ቆይቷል። ሆኖም ግን ይህንን ስልታዊ እንቅስቃሴ አስቀድመው የተከታተሉት የፋኖ ስምሪት ክፍሎች በወሰዱት የደፈጣ እርምጃ ምክንያት የሰራዊቱ ጉዞ ሊስተጓጎልና ቅዱ ሊባክን ችሏል። በገረገራ አካባቢ በተቀሰቀሰው በዚህ ከባድ ጦርነት በአገዛዙ ሰራዊት ላይ የደረሰው ወታደራዊና የሰው ኃይል ኪሳራ ከፍተኛ እንደነበር ተረጋግጧል። በውጊያው ወቅት ከ9 በላይ የሰራዊቱ አባላት የተገደሉ ሲሆን ከ17 በላይ የሚሆኑት ደግሞ በጽኑ መቁሰላቸውን ለማወቅ ችለናል። የአካባቢው የዓይን እማኞች እንደገለጹት በጥቃቱ ሳቢያ በሰራዊቱ የመከላከል መዋቅር ላይ ትልቅ መደናገጥ የተፈጠረ ሲሆን የጦር አዛዦቹም የተበታተኑትን ወታደሮቻቸውን መልሶ ለማደራጀትና ወደ ገረገራ ይዞታዎች ለማስገባት ያደረጉት ጥረት ሳይሳካ ቀርቷል። የገረገራን ይዞታዎች ለመቆጣጠር የነበረው ወታደራዊ እቅድ በመክሸፉ ምክንያት የአገዛዙ ሰራዊት የቆሰሉና የሞቱ አባላቱን በኃይል ባስገደዳቸው የሲቪል ማጓጓዣዎች ጭኖ ወደ ኋላ ለመሸሽ መገደዱ ተነግሯል። ይህ መመለስ በገረገራ ግንባር ላይ የአገዛዙን ወታደራዊ ተደራሽነት ያዳከመው ሲሆን የፋኖ ኃይሎች ደግሞ በአካባቢ ባሉ ስልታዊ ኮረብታዎችና መንገዶች ላይ ያላቸውን የቁጥጥርና የደፈጣ አቅም ይበልጥ እንዲያጠናክሩ በር ከፍቶላቸዋል ተብሏል። በአሁኑ ሰዓት በገረገራ ዙሪያ ያለው ወታደራዊ ውጥረት በከፍተኛ ደረጃ ላይ እንደሚገኝ ከስፍራው የወጡ መረጃዎች ያመላክታሉ። በደቡብ ጎንደር ዞን በጋይንትና በደብረ ዘቢጥ አቅጣጫዎች በሚንቀሳቀሱት የፋኖ ኃይሎችና በአገዛዙ ሰራዊት መካከል ከባድ ውጊያ መካሄዱን የአካባቢው ወታደራዊ ምንጮች ገልጸዋል። ቀደም ሲል በንፋስ መውጫ ከተማና በዙሪያዋ ባሉ ገጠራማ አካባቢዎች ሰፍሮ የነበረው የአገዛዙ ሰራዊት ከተለያዩ የሰብአዊ መብት ጥሰቶች፣ የንጹሃን ግድያና የሃይማኖት ተቋማት መደፈር ጋር ስሙ ተያይዞ የቆየ ነበር። ይህ የጦር ክፍል የተሰጠውን የጥፋት ግዳጅ አጠናቆ ከሌሊቱ 11 ሰዓት ጀምሮ በእግር ጉዞ ወደ ወሎ ግንባር ለመንቀሳቀስ በሞከረበት ወቅት የራስ ጋይንት ልዩ ተወርዋሪ ክፍለ ጦር የደፈጣ ጥቃት እንደሰነዘረበት ለማወቅ ችለናል።
የፋኖ ኃይሎች የአገዛዙን ሰራዊት ወታደራዊ እንቅስቃሴ አስቀድመው በመከታተል በመንገድ ላይ የከፈቱት ጥቃት ከፍተኛ መደናገጥን የፈጠረ ነበር። በተደረገው የሰዓታት ጦርነት በአገዛዙ የጦር አባላት ላይ የሰው ኃይል መቃወስ የደረሰ ሲሆን በትንሹ 12 የሰራዊቱ አባላት ወዲያውኑ መገደላቸው ተረጋግጧል። የአገዛዙ የጦር አዛዦች የተገደሉባቸውን ወታደሮች አስክሬን በአስፓልት ዳርቻዎች ላይ የቀበሩ ጉዟቸውን ለመቀጠል የሞከሩ ቢሆንም ከባድ ኪሳራ እንደደረሰባቸውና በርካታ ቁስለኞችን በአምቡላንስ ለመጫን መገደዳቸውን የዓይን እማኞች ለሪፖርተራችን ገልጸዋል። ይህንን የፋኖን የፊት ለፊት መከላከል ለመስበር የአገዛዙ ሰራዊት ከባድ የጦር መሳሪያዎችን በስፋት ጥቅም ላይ አውሏል። ሰራዊቱ የዙ 23 ጸረ አውሮፕላን የሞርተርና የዲሽቃ መሳሪያዎችን በመታገዝ ከሌሊት ጀምሮ እስከ ቀኑ 8 ሰዓት ድረስ በአውራጅት በጋንጋና በጨጭሆ ተራራማ ቦታዎች ላይ ከባድ ድብደባ ሲያከናውን ውሏል። ሆኖም የአገዛዙ ኃይል ያደረሰው የከባድ መሳሪያ ድብደባ የፋኖን ስልታዊ መከላከል ማዳከም እንዳልቻለና ቁስለኞቹን ከንፋስ መውጫ ጨጭሆና አባሶበር አካባቢዎች እያነሳ ወደ ራሱ የሕክምና አገልግሎት ማዕከላት ሲያጓጉዝ እንደነበር ለማረጋገጥ ችለናል። በደቡብ ጎንደር ዞን አንዳቤት ወረዳ ውስጥ በአገዛዙ ሰራዊት ላይ ያነጣጠረ መብረቃዊ ወታደራዊ ጥቃት መፈጸሙን የጉና ክፍለ ጦር የህዝብ ግንኙነት ክፍል በላከው ይፋዊ መግለጫ አስታውቋል። በጥቃቱ የተሳተፉት በአፋብን በላይ ዘለቀዝ ሜጀር ጀነራል ውባንታ ባተ ኮር ስር የሚገኙት የአንዳቤት ብርጌድ የሰርጂካል ኦፕሬሽን ምድብተኞች ናቸው። ዛሬ ግንቦት 29 ቀን 2018 ዓ.ም ማለዳ ላይ የተፈጸመው ይህ እርምጃ ሊመከት የማይችል የከተማ ውስጥ የውጊያ ስልትን የተከተለ እንደነበር ተገልጿል። በዚህ አስቀድሞ በታቀደ ስልታዊ ጥቃት በአገዛዙ ሰራዊት ላይ ከፍተኛ የሰው ኃይልና የቁሳቁስ መቃወስ ደርሷል። በከተማው ውስጥ በተደረገ የተኩስ ልውውጥ 7 የብልጽግና ወታደሮች ወዲያውኑ የተገደሉ ሲሆን ከሟቾቹ መካከል የክፍሉ የሻምበል አዛዥና ሌሎች ወታደራዊ አመራሮች እንደሚገኙበት ከአካባቢው የወጡ መረጃዎች አረጋግጠዋል። ከተገደሉት ወታደሮች በተጨማሪ አንድ የክልሉ የአድማ ብተና ኃይል አባል እጅ ከፍንጅ መማረኩን የክፍለ ጦሩ መግለጫ በዝርዝር አስታውቋል። ከሰው ኃይል ጉዳቱ ባሻገር በርካታ የጦር መሳሪያዎች በፋኖ እጅ መግባታቸውን የዓይን እማኞችና ወታደራዊ ምንጮች ገልጸዋል። በዚህም መሰረት 8 የክላሽንኮቭ መሳሪያዎች፣ አንድ አብራራው የተባለ ጦር መሳሪያ፣ 2 የደረት ትጥቆችና ሌሎች የተለያዩ ወታደራዊ ቁሳቁሶች በኦፕሬሽኑ ምድብተኞች ቁጥጥር ስር ውለዋል። የአገዛዙ ሰራዊት የተሰነዘረበትን ድንገተኛ የከተማ ውስጥ ጥቃት መቋቋም ባለመቻሉ የሞቱና የቆሰሉ አባላቱን እንኳ በስርዓቱ ለመሰብሰብ ፋታ አጥቶ ወደ ኋላ ማፈግፈጉ ተነግሯል። የአገዛዙ መሪ ጽህፈት ቤት በትናንትናው ዕለት ባወጣው መግለጫ ስለ ምርጫው ስኬት፣ ስለ ኢኮኖሚው እድገትና ስለ ሜጋ ፕሮጀክቶች ግንባታ በሰፊው አብራርቷል። ሆኖም ይህ መግለጫ በአሁኑ ወቅት በርካታ ዜጎች በገዛ ሀገራቸው በገዛ ቤታቸውና በሃይማኖት ተቋማት ውስጥ በግፍ እየተገደሉ ባሉበት ወቅት መውጣቱ ትችት አስከትሏል። በርካታ ወገኖች አገዛዙ የዜጎችን መታረድ ዝም ብሎ ሰንብቶ አሁን ላይ ጥልቅ ሐዘን ተሰማኝ ማለቱ የታረዱትን ወገኖች የሚያፌዝና የህዝብን ቁስል የሚነካ የአዞ እንባ ነው በሚል እየኮነኑት ይገኛሉ። መግለጫው የቦረናን ድርቅ ታሪክ አድርገነዋል ቢልም በየቀኑ በጸጥታ እጦት ምክንያት የሚፈናቀሉትን በሚሊዮኖች የሚቆጠሩ ዜጎች ስቃይ ሊያስቆም አለመቻሉ በአደባባይ የሚታይ እውነት ሆኗል። የአገዛዙ መሪ ጽህፈት ቤት ስለ ሴራሚክ ፋብሪካና ስለ አውሮፕላን ማረፊያ ምርቃት በትረካ መልክ ቢያቀርብም በየቀኑ ልጆቻቸውን ለቀበሩ እናቶች የሰጠው ዋስትና የለም። በመሆኑም የአገዛዙ ቀዳሚ ኃላፊነት የኢኮኖሚ አሃዞችን መቁጠር ሳይሆን የዜጎችን ህይወት መታደግ መሆን ነበረበት በሚል የፖለቲካ ተንታኞች ስህተቱን እያጋለጡት ይገኛሉ። የአገዛዙ ጽህፈት ቤት መግለጫ የዜጎችን ደህንነት ለመጠበቅ ያለውን ደካማ ጎን በሚከተሉት ዋና ዋና ነጥቦች ያሳያል። መግለጫው የጥፋት ኃይሎች ሲዘጋጁ ነበር ቢልም ዝግጅታቸውን አስቀድሞ ካወቀ ንጹሃን እስኪገደሉ ድረስ ለምን እንደጠበቀ አላብራራም። በተጨማሪም ኢኮኖሚ አደገ በሚባልበት ሁኔታ ውስጥ በየመንገዱ የሚታገቱ ዜጎችና በየቤቱ የሚታረዱ ህጻናት ጉዳይ ችላ መባሉ ትልቅ ክፍተት መሆኑ ተገልጿል። ከመግለጫው ውስጥ አብዛኛው ክፍል ስለ ምርጫ ቦርድና ስለ ዓለም አቀፍ ተቀባይነት የሚያወራ ሲሆን ይህም አገዛዙ ከዜጎች ደህንነት ይልቅ ለስልጣኑ መራዘም እንደሚጨነቅ ማሳያ ነው ተብሏል። የዓለማችን ቁንጮ ቢሊዮነር ኤለን መስክ አዎ ወይም የስ የሚል አጭር ግን ግልጽ ምላሽ በመስጠት ያጋራው የማህበራዊ ሚዲያ መልእክት በአሁኑ ወቅት በኢትዮጵያ ስልጣን ላይ ባለው አገዛዝና በጠቅላይ ሚኒስትር አብይ አህመድ አመራር ላይ የሚሰነዘሩ ዓለም አቀፍ ትችቶችን ይበልጥ አግዝፏቸዋል። ማጋቴ ዋዴ የተባለችው አፍሪካዊት የልማት አንቂ ያቀረበችውና የሀገሪቱን የድህነት ታሪክ የሚተነትነውን ጽሑፍ ተከትሎ የተሰጠው ይህ ምላሽ በአሁኑ ሰዓት በማህበራዊ ሚዲያዎች ላይ ሰፊ መነጋገሪያ ሆኗል። ጽሑፉ ኢትዮጵያ በታሪኳ የቅኝ ግዛት ቀንበር ያልገጠማት ብትሆንም በአመራር ብቃት ማነስ ምክንያት አሁንም በድህነት ውስጥ መገኘቷን በምሳሌነት ያቀረበ ነው። ይህ በቢሊዮነሩ ድጋፍ ያገኘው መረጃ አያይዞ የሚያመላክተው የሀገሪቱ የኢኮኖሚ መላሸቅና ኋላ ቀርነት ዋነኛ ምክንያቶች የነበሩትና የሆኑት አርቆ ማሰብ የማይችሉና
የማስፋፋት ፖሊሲ የሚከተሉ ባለስልጣናት ናቸው። በተለይም አሁን ያለው የአገዛዙ መሪ አብይ አህመድ ለዚህ ችግር እጅግ የከፋውና ማነጻጸሪያ የሌለው ማሳያ ተደርጎ በጽሁፉ ላይ በግልጽ ተቀምጧል። የአገዛዙ መሪዎች የሚከተሉት የተሳሳተ አካሄድ ሀገሪቱን ብቻ ሳይሆን ጎረቤቶቿን ጭምር ወደማያልቅ ጦርነትና ወደ ኋላ ቀርነት እየጎተተ መሆኑ በምስሉ ላይ በቀረበው ማስረጃ ተጋልጧል። የማህበራዊ ሚዲያ ተጠቃሚዎችና የፖለቲካ ተንታኞች የኤለን መስክ ይፋዊ ምላሽ ከአገዛዙ ወቅታዊ የውስጥ ቀውስ፣ ወታደራዊ ፍጥጫና የኢኮኖሚ ውድቀት ጋር እያያያዙት ይገኛሉ። ይህ በቢሊዮነሩ የተሰጠው ማረጋገጫ አገዛዙ በዓለም አቀፍ መድረክ ያለውን ተቀባይነት ይበልጥ ያሳጣው ሲሆን የፋኖ ኃይሎችና የለውጥ ፈላጊ ማህበረሰብ ክፍሎች የአገዛዙን መዋቅራዊ ድክመትና ለዜጎች ደህንነት ግድ የሌለውን ባህሪውን ለዓለም ህዝብ ለማሳየት እንደ ትልቅ ወታደራዊና ዲፕሎማሲያዊ ማጋለጫ እየተጠቀሙበት ይገኛሉ። በትግራይ ክልል ሽራሮ ከተማ ወጣ ብለው በሚገኙት ገማህሎና ተቀማጢ በተባሉ አካባቢዎች ትናንት ምሽት ላይ ከፍተኛ የድሮን ጥቃት መፈጸሙን የአካባቢው ነዋሪዎችና የደህንነት ምንጮች ገለጹ። እንደ ዋዜማ ራዲዮ ዘገባ ከሆነ ጥቃቱ የተፈጸመው ከምሽቱ 5 ሰዓት ተኩል ጀምሮ ሲሆን ለአንድ ሰዓት ያህል የቆየ ነበር። ይህ ድንገተኛ የአየር ላይ ጥቃት በድንበር አካባቢዎች በሚንቀሳቀሱ ወታደራዊ ይዞታዎች ላይ ያነጣጠረ እንደነበር ታውቋል። በእኩለ ሌሊት በተሰማው ከፍተኛ የፍንዳታ ድምፅ ምክንያት የአካባቢው ማህበረሰብ አዲስ ጦርነት የተቀሰቀሰ መስሏቸው በከፍተኛ ጭንቀትና መደናገጥ ውስጥ ማሳለፋቸውን ለማወቅ ችለናል። በጥቃቱ ሳቢያ ጉዳት የደረሰባቸው የትግራይ ኃይል አባላት በወታደራዊ መኪናዎች ተጭነው ወደ ተለያዩ የሕክምና ማዕከላት ሲጓጓዙ እንደነበር የዓይን እማኞች ጠቅሰዋል። ይህም በጥቃቱ የደረሰው የሰው ኃይል ኪሳራ ከፍተኛ ሊሆን እንደሚችል አመላካች ሆኗል። ይህ ዘገባ እስከተጠናቀረበት ጊዜ ድረስ በጥቃቱ የደረሰው የጉዳት መጠን በውል ያልታወቀ ሲሆን ጥቃቱን የፈጸመው አካል ማን እንደሆነ በይፋ የተሰጠ ማብራሪያ የለም። ይሁን እንጂ የአካባቢው የፖለቲካ ተንታኞች እንደሚሉት እንዲህ ያሉ የአየር ላይ ጥቃቶች አገዛዙ በሀገሪቱ የተለያዩ አካባቢዎች ካሉ የጸጥታ ቀውሶችና ወታደራዊ ፍጥጫዎች ጋር ተያይዞ መከላከያ ሰራዊቱንና የድሮን ስምሪቶችን በስፋት ጥቅም ላይ ከመዋሉ ጋር የተያያዘ ሊሆን እንደሚችል ግምታቸውን እየሰጡ ይገኛሉ። የአፋብን ወሎ ቤት አማራ ምኒልክ ዕዝ 101ኛ ኮር አሃድ የሆነው 35ኛ ባለሽርጡ ክፍለ ጦር የአገዛዙ ሚሊሻ ላይ ደፈጣ በመያዝ ድል መቀዳጀቱን አስታወቀ። 35ኛ ባለሽርጡ ክፍለ ጦር ሁለተኛ ሻለቃ አንደኛ ሻምበል በደቡብ ወሎ ተሁለደሬ ወረዳ ሰግለን ሮቢት አካባቢ በተደረገ የደፈጣ ጥቃት በርካታ ያገዛዙ ሚሊሻዎችን እስከ ወዲያኛው መሸኘታቸውና ከነበልባሎቹ ምት የተረፉት በየአቅጣጫው ነፍስ ያውጪኝ ብለው መፈርጠጣቸውን ህዝብ ግንኙነቱ በላከልን መረጃ አስታውቋል። በሌላ በኩል ሁለት የአገዛዙ መከላከያ ሰራዊት አባል የነበሩ ከነሙሉ ትጥቃቸው ከደቡብ ዕዝ 205ኛ ኮር 41ኛ ክፍለ ጦር በመክዳት ባለሽርጡ ክፍለ ጦርን የተቀላቀሉ ሲሆን የመከላከያ አባሎቹ ወደ ፋኖ ሲመጡ የ35ኛ ክፍለ ጦር አመራሮች ደማቅ አቀባበል አድርገውላቸዋል ሲል የ101ኛ ኮር ሚዲያና ኮሚኒኬሽን መምሪያ መረጃውን አድርሶናል። ወጣቱን በማደራጀት አገዛዙ በአማራ ህዝብ ላይ እየፈጸመ ያለውን ጭካኔ በተመለከተ ግንዛቤ የመስጠት ስራ እንደቀጠለ ነው ተባለ። በእነማይ ወረዳ ኢየሱስ እንደ ሽኝትና አካባቢው ቀበሌ ከሚገኙ ወጣቶች ጋር የ64ኛ ክፍለ ጦርና የእነማይ ወረዳ ጊዜያዊ የመንግስት አስተዳደር አመራሮች በወቅታዊ ጉዳዮች ላይ ሰፊ ውይይት አካሂደዋል። ይህንን የህልውና ትግል ትናንት ወጣቱ ደረቱን ለጥይት በመስጠት እዚህ እንዳደረሰው ሁሉ ዛሬም የአማራን ህዝብ የትጥቅ ትግል ከፊት በመሆን ይህንን ስርዓት መገርሰስ እንዳለበት በስብሰባ መድረኩ ለተገኙ ወጣቶች በሰፊው ግንዛቤ ተሰጥቷል። በውይይት መድረኩ የተገኙት ወጣቶች እንደተናገሩት ይህ ስርዓት አናቱን በድንጋይ እንደተመታ እባብ ላለመሞት እየተንፈራገጠ እንደሚገኝ በማስረዳት የአማራን ህዝብ እየዘረፈ በጅምላ እየገደለና እያሳደደ የሚቀጥልበት ጊዜ ያበቃ እንደሆነ በማስረዳት ወጣቱ ይህንን አረመኔያዊ ስርዓት ለመገርሰስ በፋይናንስ፣ በመረጃ በመሳሰሉ ድጋፎች ከፋኖ ጎን እንደሆኑ አስታውቀዋል። የተከበራችሁ ተመልካቾቻችን ለዛሬ ያዘጋጀንላችሁ መረጃዎች የተከታተላችኋቸውን ይመስሉ ነበር። በሚቀጥለው የዜና ሰዓታችን እስከምንገናኝ በያላችሁበት ጤና ይስጥልን።